الله በዚህ ዱንያ ሶስት ነገር ከሰጣችሁ በቂ ከቢሊዮኖች ማለት ነው መካከል አላህ አንተ መርጦ ሙስሊም ካደረገ والله ከዛ የበለጠ ኒዕማ የለም ቁል አልহামዱሊላህ አላህ ማለት ነው ለብዙ ሙስሊም ወንድሞችና እህቶች የነሳቸውን አፊያ አላህ ላንተ ከሰጠ ማለት ነው ከዛ የበለጠ ኒዕማ የለም አለ እንዴ ቢሊዮን ሰጥቶክ አላህ ዛሬ ማለት ነው አፊያ ቢነሳት ያ ቢሊዮን የሚጠቅጠቅ መሐል እንዴ ዛሬ ሰዎች የሚያከብሩክ የሚያወዱክ ከጎን ማለት ነው ቁጭ ብሎ ሊያወሩት የሚችሉ والله አፊያ ስለሰጠ የአፊያ ማለት ነው ውበት ስላለህ ነው ይሄ ባይኖር ሰዎች የሆነ ሰዓት ይጠይቋል ለብዙ ጊዜ ደግሞ ይረሱሃል ሶስተኛ ነፃ ሆነ ያሻ ቦታ ሄደ እንዳፈለገ ማለት ነው ወደ ቤት መመለስ እስር ቤት እስካላስገባህ ድረስ ቁል አልহামዱሊላህ ይሄንን ያልተሰጡ ብዙ አሉ ስለዚህ አላህ በእኛ ላይ ዋለው ጸጋ ብዙ ነው ግን አላወቅነው لذا يقول ربنا جل وعلا في سورة إبراهيم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد يسطواچو نعمة ትንሹንም ትልቁንም የኔ ጸጋ መሆኑን አውቃችሁ ያመሰገናችሁ እንደሆን والله ጨምርላችኋለሁ ይላል አላህ ነገር ግን የሰጧችሁ ኒዕማ ጸጋ ሳይሆናችሁ ሳይመስላችሁ ቀርታችሁ ይሄንን ወደ ጎን በመተው እየየምትሉ ከሆነ አያዝ ብርቱ ነው ይላል አላህ Subhanahu